የተከበራችሁ ቤተሰቦች ደህና ናችሁ ወይ? እንግዲህ ዛሬ ስኖር የነበረው መካ ከተማ ነበር። አሁን ደግሞ ጅዳ ሆኗል ማለት ነው መኖሪያ። እንግዲህ ዛሬ ስራ እየሄድኩ ነው። ዛሬውን መጣሁ ስራ እየሄድኩ ነው። አላህ ስራ ጥሩ ስራ ያርግልኝ ያልኩት አርጉልኝ። የስምንት ቀን ስራ ነው ግን ዛሬ በመኪና መንሸራሸር የኮ ደፋር ስታባያችሁ ብዬ መዳፈር ፈልግ ወዳለው መዳፈር ማለት ሄዳለሁ ግን አላህ ይጠብቀኛል። እና እኔ ደግሞ ከጅዳ ራስ ወጣ ይላል ብለዋል ስራው ከመካ አንድ ሰዓት ወጣ ይላል አሉ። አንድ ሳምንት ድረስ ነው እንግዲህ ከምቀመጥ ሌው ብዬ ያርኩ ወላሂ ነው የምላቸው። እኔ ያዛ መቀመጥ እንዴት እንደምጠላ እንዴት እንደምጠላ ወላሂ ሱብሃንአላህ እንጃ ለምን እንደሆነ ምርታህ አይሆንም። አይምሮ መሽኮ በቃ ምን በደጎ ጓልተኛ ወጓልበላ ምን አለል ምግብ ራሱ አይገባልኝ ከዛ ቤት ስቀመጥ ማለት ነው። እና ስራ እያደረጉ ነው። ጥሩ ስራ ይሁንልሽ ያላችሁ ዱአ አድርጉ። የሌላ ሴጋ እንግዲህ ከመካ ውጭ ማለት ነው አዲስ አንድ ብለን ጀምረና ማለት ነው። ኢንሻአላህ አላህ ኸይር ያርግልኝ ማለት ነው። አላውቅም ይታወቃል አላህ ኸይር ነገር ብሎ ሊሆን ይችላል። እናንተ የምትወዱት እናንተ ጥሩ ነገር ትወዳላችሁ፣ የሆነ ነገር ትጠላላችሁ ለእናንተ ኸይር ነገር ሆኖ የሆነ ነገር ትወዳላችሁ ለእናንተ ሸር ነው ይባላልና እንግዲህ ይሄን ይመስላል። ይዞርላችሁ ይዣለሁ ጅዳ ከተማ ገብቼ ዛሬ ማለት ነው። ተመካ መጣሁ ከዛ መጥቼ ወደ ቂጤ ቁጭ አላለሁ። እንደመጣሁ ወደ ስራ እየሄድኩኝ ነው። ግን የስምንት ቀን ስራ ነው እንደሚያደክም አውቃለሁ። ግን ይሁን ከመቀመጥ ብዬ ነው ጊዜ ጥሎኝ ስራ ያጣሁት ገንዘብ በሌለኝ ሰዓት የሚገርማችሁ እስቲ ብሬን በጨረስኩ ወንድሜን ላመጣ ብዬ ማለት ነው እጅፋት ያርጌ ስራዬ ሲባላሽ ይገርማችሁ። ይሄ እንግዲህ ፈተና ነው እንግዲህ ቆቆም ያድርገን ደርሰናል መስለኛል እንግዲህ እና ወሰልና አያት መርሃዳ